ሰላም ጤና ይስጥልን። የተወደዳችሁ የአርት ኤንድ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። ዛሬ የምንወያየው ያለምንም መድኃኒት እንዴት አድርገን የወሲብ የጊዜ ቆይታን መጨመር እንችላለን። በተለይ ቶሎ መርጨት ችግር ያለባቸው ሰዎች ያለምንም መድኃኒት የአኗኗር ዘይቤያቸውን በማስተካከል እንዴት አድርገው ጤናማ የሆነ የወሲብ ርዝማኔ ይኖራቸዋል፣ እንዴት አድርገው የከንፈር ወዳጃቸውን ወይም ደግሞ የትዳር አጋራቸውን ማስደሰት ይችላሉ፣ አብረውስ እንዴት እነሱ መደሰት ይችላሉ የሚል ይሆናል ማለት ነው። ስለዚህ በቀጥታ ወደ ቪዲዮ ከመግባቴ በፊት እባካችሁ ይሄን ቪዲዮ ላይክ አድርጋችሁ እንድትጀምሩት ጠይቃችኋለሁ። ምክንያቱም የወሲብ ህይወት ፈንዳሜንታል ፓርት ኦፍ ላይፍ ነው። በተለይ ካፕል ለሆኑ ማለት ነው። ወሲብ መሰረት ነው ለአንድ ትዳር። ጤናማ የሆነ የወሲብ ህይወት ፒላር ነው፣ ዋልታና ማገር ነው፣ ምንም ጥርጥር የለውም። በሌሎቹ የህይወት መስኮች ውስጥ መተሳሰቡ መፋቀሩ እንዳለ ሆኖ ጤናማ የሆነ ወሲብ ደግሞ አንደኛው ሙጫ ወደ ሴመንት ነው። ማወቅ ሁሉን ይለውጣል ብለን እናስባለን። ስለዚህ ከሌላው ቻናል የሚለየው ምንድነው? ይሄ ገበያ መር የሆነ ቻናል አይደለም። የኛ ዓላማ የሰዎችን የጤና እውቀት መጨመር ነው። ይሄ ሜዲካል ሊትረሲን መጨመር ነው እንጂ የሚፈልጉትን ብቻ እየሰጠን ቁንጽል የሆነ ሜዲካል ኖሌጅ እንዲኖራቸው አይደለም የምፈልገው። ማወቅ ሁሉን ይለውጣል ብሎ የሚያምን ትውልድ ሲመጣ ይሄ ቻናል የመጀመሪያው ተመራጭ ቻናል ይሆናል ብለን እናምናለን። እስከዛ ደግሞ እየተጋን እንቀጥላለን ማለት ነው። ስለዚህ ዛሬ የምነግራችሁ ያለምንም መድኃኒት የህይወት ዘይቤያችሁን በማሻሻል ብቻ ጤናማ የወሲብ የርዝማኔ እንዲኖራቸው የሚያደርጉ 9 መፍትሄዎችን እነግራችኋለሁ ማለት ነው። መጀመሪያው ወደ 9 ነገሮች ከመግባቴ በፊት ለመናገር የሚፈልገው ወሲብ it is not a physical act። ሁልጊዜ እናገራለሁ ይሄን ወሲብን የሆነ አካል ከሆነ አካል ጋር ተገናኝቶ የሚደረግ አካላዊ ኢቨንት ብቻ አድርገው ይረዳሉ። እንደዛ አይደለም። ወሲብ የአካልና የነፍስ ቁርኝት ነው። በጥንዶች መካከል እኮ ግንኙነት ሲደረግ ልብ ከልብ ጋር እኮ ይገናኛል። ማይንድ ከማይንድ ጋር እኮ ይገናኛል። ኮኔክሽን አለው። በጣም የሚደንቅ ኢሞሽናል ኮኔክሽን አለው ወሲብ ሲደረግ። በነዛ ሁለት ጥንዶች መካከል ያሉ ነፍሶች እኮ እርስ በርስ ይነጋገራሉ፣ ኢሞሽን ይጋራሉ። ምናልባት ከሞት በኋላ ስላላቸው ህይወትም ሊወያዩ ይችል ይሆናል፣ አይታወቅም። ወሲብ ቋንቋ ነው። ቃላቶች የማይገልጹት ቋንቋ ነው። ቃላቶች ሊገልጹት የማይችሉትን ፍቅር የምትገልጹበት መንገድ ነው። አንዳንድ ጊዜ ደግሞ ድህነት የምታገኙበት ነው። አንዳንድ ጊዜ በትዳር ውስጥ ወይም ደግሞ በጥንድ ህይወት ውስጥ ቃላቶች የማይሽሩት ቁስለት ይኖራል። ቃላቶች የማይሽሩት ቅራኔዎች ይኖራሉ። እነዛ ቅራኔዎች የምትፈቱት በወሲብ ነው። አያችሁ፣ ቋንቋ አይደለም ትሉኛላችሁ፣ ልሳን ነው። ልሳን እኮ ነው። በጥንዶች መካከል ያለ ልሳን ነው። መዳኛ መንገድም ነው። ይድኑበታል። ስለዚህ እንደዛ ነው የምረዳው እኔ። ስለዚህ አንዳንድ ሰዎች ሴክሹዋል ፋንታሲ ውስጥ ነው ያሉት። በቃ ወሲብ ማለት ቀኑ ሙሉ እያደረጉ የሚውሉት አይነት ኢቨንት በጣም ነው የሚያስቀው። ደግሞ ያን ማድረግ አችልም፣ ተፈጥሮ ትገድባለች። ስለዚህ ስለ ወሲብ ሳስብ አምላኬን ወደዋለሁ፣ ፈጣሪን አመሰግነዋለሁ። ለምን? ወሲብ በኔ ቁጥጥር ውስጥ ያለ በኔ መልካም ፈቃድ በኔ ኮንሺየስ አክት የማደርገው ተግባር መሆኑ ነው፣ ፈንክሽን መሆኑ ነው። ልክ እንደ ልብ ምትና እንደ ትንፈሳ ስርዓት ከኔ ቁጥጥር ውጭ ቢሆን። ስለዚህ ስለ ወሲብ ፈጣሪ ገደብ አስቀምጧል። በደቂቃዎች የሚከወን ኢቨንት ነው። ስለዚህ በደቂቃዎች ውስጥ ከውነው ደስታ የምታገኝ ከሆነ ለምንድን ነው ፋንታሳይዝ የምታደርገው በሰዓታትና ቀኑ ሙሉ? እኔ እንደውም የሆነ ኢንተርቪው እያየሁ ነበር። ወሲብ ምን ያክል ጊዜ ቢቆይ ትመርጣላችሁ ሲባል 2 ሰዓት 3 ሰዓት ያሉ ሴቶች አሉ። ፋንታሲ ውስጥ ነው ያሉት።
እና ፈጣሪ ሁሉን ነገር ውብ አድርጎ ፈጠረ። በቃ እንዴት የሚደንቅ ነገር! ቀኑ ሙሉ እንድትሰራ እንጂ ቀኑ ሙሉ ወሲብ እንድታደርግ አድርጎ አልፈጠረህም። ቀኑ ሙሉ ወሲብ ማድረግ የሚጠቅም ቢሆን ቀኑ ሙሉ ወሲብ እያደረክ በደቂቃዎች እንድትሰራ ይፈቅድልህ ነበር። ግን የሚደንቅ አምላክ ነው። በደቂቃዎች አድርገህ ቀኑ ሙሉ ስትሰራ ከምታገኘው ደስታ የበለጠ በሰከንዶች በደቂቃዎች በምታደርገው ሴክሹዋል አክቲቪቲ እንድትደሰት አድርጓል። ይሄን አፕሪሺየት ማድረግ አለብህ። ስለዚህ ታዲያ የፈጣሪን ሕግ ለመጣስ ለምን መድኃኒት ትወስዳለህ? ወሲብ በአንተ ቁጥጥር ስር ነው ካለ አምላክ እንድትቆጣጠረው በፈቃድ የምትከውነው አክቲቪቲ ከሆነ ማሻሻል ትችላለህ ማለት ነው። ፈጣሪ ካስቀመጠል የደቂቃዎች ገደብ በተወሰነ መንገድ ታሻሽለዋለህ ማለት ነው። ስለዚህ የኔ ዓላማም ተፈጥሮን መጋፋት ሳይሆን ፈጣሪ ያስቀመጠውን የደቂቃዎች የሚያስደስት ኤቨንት በሰዓታት መቀየር ሳይሆን ምናልባት ሴቷና ወንዷን የሚያስደስት የወሲብ የጊዜ ርዝማኔ እንዲኖራቸው ማድረግ ነው። ስለዚህ ምን እያልኳችሁ መሰላችሁ? የወሲብ የጊዜ ርዝማኔ ልታሻሽሉት የምትችሉት ነገር ነው። ልክ እንደ ማንኛውም የስፖርት አይነት አንድ ጀማሪ ፑሻፕ ሲሰራ ሁለት ፑሻፕ ሰርቶ ሊደክመው ይችላል። ፕራክቲስ እያደረገ በሄደ ቁጥር ግን እያሻሻለው 5፣ 6፣ 10 ከዛም በኋላ እያለ እየጨመረ እያሻሻለ ይሄዳል ማለት ነው። ስለዚህ ወሲብም የሆነ ኮምፖነንቱ በእኛ ቁጥጥር ስር ስለሆነ ማሻሻል እንችላለን ጊዜ ርዝማኔው ማለት ነው። ስለዚህ ያን ለማድረግ የወሲብ የጊዜ ርዝማኔ ያለምንም መድኃኒት ልታሻሽሉበት የምትችሉ 9 መፍትሄዎች እነግራችኋለሁ። የመጀመሪያው አትቸኩል ነው። መቸኮልና ቁም ነው። የሴክሹዋል ኤክሳይትመንት ወይም ደግሞ ጉጉ መሆንን መቀነስ ነው። አትጓጓ። የሚጓጓ ሰው ቶሎ ይረጫል፣ ምንም ጥርጥር የለው። ለምን? እንዴት ነው ሴክሹዋል ኤክሳይትመንት መጓጓት፣ ኦብሰሴሽን እንዴት ነው ቶሎ መርጨትን የሚያመጣው ካላችሁኝ፣ ሰው በሚጓጓ ጊዜ ኤክሳይትድ በሚሆንበት ጊዜ የደስታ ሆርሞኖች ቀድሞ ይመነጫሉ። ዶፓሚን የሚባል የደስታ ሆርሞን አለ። ኦክሲቶሲን የሚባል የፍቅር ሆርሞን አለ። እነዛ ሆርሞኖች ቀድሞ ይመነጫሉ። እነዛ ሆርሞኖች ደግሞ ስራቸው ምንድነው? ቶሎ እንድትረጭ ነው የሚያደርጉ። ያ ማለት የወንድየው ብልት ሴቷ ውስጥ እንደገባ ደስታውን እያጧጧፈው በሄደ ቁጥር ቶሎ በጓጓ ቁጥር በተለይ የፔኔትሬሽን ኦሪየንትድ የሆነ ሰው ከሆነ ቶሎ ብሎ ይጫል ማለት ነው። ስለዚህ አትጓጓ፣ ረጋ በል። ከቻልክ ወሲብ ልታረግ ስታስብ እንደ ውቅያኖስ ውሃ ረጋ በል፣ እርጋ። የምታውቀው አካል ነው የምታውቃት እንደ አካል ነች። ምን ያጓጓዋል? ስለዚህ ተረጋጋ ማለት ነው። ይሄ ቀላል ምሳሌ ልንገራችሁ። ሰው አይደለም ወሲብ ሲያደርግ ሲበላ መጓጓት የለበትም። በሚጓጓበት ጊዜ ምራቁ ቀድሞት ካፉ ያመልጠዋል። በሁለተኛ ደረጃ ልዩነትን ማወቅ ነው። understand the difference between female and male sexual response ነው። በሴትና በወንድ መካከል ያለው የወሲብ ምላሽ አሰጣጥ ልዩነትን መረዳት ያስፈልጋል። ወንድ ማለት ብረት ድስት ማለት ነው። ሴት ማለት የሸክላ ድስት ማለት ነው። እነዚህን የሸክላ ድስትና የብረት ድስትን ተመሳሳይ የወሲብ ምጣድ ላይ ጣዷቸው። ወንድየው ወይም ደግሞ ብረት ድስቱ ቶሎ ይግላል፣ ቶሎ ይበርዳል። የሸክላ ድስቱ ወይም ደግሞ ሴቷ ቶሎ አትግልም፣ ቶሎ አትበርድም። this is the key fundamental difference between male sexual response and female sexual response። ይሄን አንደርስታንድ ማድረግ ያስፈልጋል። ስለዚህ ሴት ልጅ ብረት ድስት ናት ሴት ልጅ ሸክላ ድስት ናት፣ ቶሎ አትሞቅም፣ ቶሎ አትበርድም ብዬ ከነገርኩ፣ ወንድ ልጅ ደግሞ እንደ ብረት ድስት ነው፣ ቶሎ ይግላል፣ ቶሎ ይበርዳል ብዬ ከነገርኩ፣ ተመጣጣኝ የሆነ የወሲብ እርዝማኔ እንዲኖራቸው አንተም ሴቷም እንድትደሰት ከፈለክ ምን ማድረግ አለብህ? ቶሎ ብለህ ፔኔትሬሽን ውስጥ መግባት የለብም። ስለዚህ የፎር ፕሌይም ደግሞ ይሄ ዋርም አፕ የሚባለውን ከፔኔትሬሽን በፊት ያለውን ሴክሹዋል ኢቨንት ማድረግ መቻል አለብህ። ይሄ ምን ማለት ነው? ማውራት፣ መጫወት፣ ፊዚካሊ መነካካት፣ መሳሳም እንዲሁም ደግሞ
ለወሲብ በጣም ሴንሲቲቭ የሆኑ የሴት ገላዎች አሉ። እነሱ አካባቢ ያሉ ንክኪዎችን በማድረግ የሴቷን ፍላጎት ማምጣት ያስፈልጋል ማለት ነው። ይሄን ካላደረክ ግን ይሄን ሳታደርግ አንተ በቀጥታ ወደ ፔኔትሬቲቭ ወደሆነ የወሲብ ግንኙነት ብትሄድ ሴቷ ሳትግል አንተ ጨርሳል ማለት ነው። ይሄን ልዩነት አንደርስታንድ ማድረግ ይኖርብሃል። ወንድየው ብቻ አይደለም ሴቷም ይሄን ልዩነት አንደርስታንድ ማድረግ ያስፈልጋል። ሌላ ልዩነቶች አሉ። የወንድ ልጅ ሴክሹዋል ሪስፖንስ ብዙ ጊዜ ሊኒየር ነው፣ ሲኩዌንሻል የሆነ ነው። ሲኩዌንሻል የሆነ ነው ማለት ምንድን አለ? ሴክሹዋል ኤክሳይትመንት አለ፣ ኢሬክሽን አለ፣ ይቆማል። ከዛስ ምንድን ነው? there will be rigidity and then orgasm ይኖራል። ኢጃኩሌሽን ማለት ነው። ኢሜሽን እና ኢጃኩሌሽን ኦርጋዝም ማለት በጣም ሴንሲቲቭ የሆነው የወሲብ እርካታ ላይ ይደርሳል። ከዛ በኋላ ምንድን ነው? መርገብ ነው አይደለ? ዴት መሰንስ አይደለ? ሪዞሉሽን የሚባለው። ከዛ በኋላ የበረደ የወንድ ገላ እንደገና ወሲብ ለማድረግ ሪፍራክተሪ ፔሪድ ያስፈልገዋል፣ ጊዜ ያስፈልጋል፣ አዱኬት ታይም ያስፈልጋል። ምናልባት ይሄ ከደቂቃዎች እስከ ሰዓታት ሊሆን ይችላል። ሴቷ ግን there is no refractory period አስለንጓስ ፍላጎት እስካላት ድረስ ወሲብ ማድረግ ትችላለች። ወንድ አንድ ኦርጋዝም ብቻ ነው ያለው። ኦርጋዝም ማለት በወሲብ ረክቶ ክላይማክስ ላይ የሚደርሰው በሆነ ቅጽበት ብቻ። ሴቷ ግን በጣም ሪፒቲቲቭ የሆኑ ኦርጋዝሞችን ማካሄድ ትችላለች። መልቲፕል ኦርጋዝም አላት አት ኤ ታይም። ምክንያቱም ማወቁልን ይለውጣል። ስለዚህ ትነጋገራላችሁ፣ እንዲህ ደስተኛ ማድረግ እንዳለባችሁ ተረዳዳላችሁ ማለት ነው። ስለዚህ ፎር ፕሌይ ወይም ደግሞ ዋርም አፕ በጣም ኤሴንሻል ፓርት ነው ማለት ነው። በአራተኛ ጭንቀትን አስወግዱ። ይህ ጭንቀት እንግዲህ አካላዊ ጭንቀት ሊሆን ይችላል፣ ስነ ልቦናዊ ጭንቀት ሊሆን ይችላል፣ አእምሮአዊ ጭንቀት ሊሆን ይችላል። ኤኒ ፎርም ኦፍ ስትረስ ኔጌቲቭ ኢፌክት ነው ያለው ሴክሹዋል ፐርፎርማንስ ላይ ማለት። ስለዚህ መጨነቅ የለባችሁም። ለምንድን ነው መጨነቅ? ምን ችግር ስላለው ነው አትጨነቁም ብላችሁ? ሁለት አይነት ነገር። አንደኛ በአጭር ጊዜ ወይ ደግሞ አኪዩትሊ ዊዝን ሾርት ፔሪድ ኦፍ ታይም ያለ ስትረስ፣ ይሄ ቅድም የነገርኳችሁ በጭንቀት ጊዜ አክቲቬት የሚደረገውን የአእምሮ ክፍል ይሄ ሲምፓቴቲክ ነርቨስ ሲስተም የሚባለውን አክቲቬት እናደርጋለን። ሲምፓቴቲክ ነርቨስ ሲስተም ደግሞ ቶሎ ብላችሁ እንድትረጩ ያደርጋል። ኖሬፒነፍሪን የሚባል ኒውሮትራንስሚተር ሪሊዝ በማድረግ። ሁለተኛ ኢሬክሽንን ራሱ የብልት መቆምን አሉታዊ ተጽዕኖ ያመጣል፣ መልፈስፍስን ያመጣል። የሚጨነቅ ሰው ምንም ጥርጥር የለውም ሲምፓቴቲክ ነርቨስ ሲስተም ነው አክቲቬት የሚደረገው። ሲምፓቴቲክ ነርቨስ ሲስተም ደግሞ ወደ ብልት የሚሄደውን የደም ስሮች ኮንስትሪክት በማድረግ በማጥበብ በቂ የደም ፍሰት ብልት ላይ እንዳይደርስ ያደርጋል። በቂ የደም ፍሰት ያላገኘ ብልት ደግሞ መቆም አይችልም። ስለዚህ ምንድነው ካልቆመ ደግሞ በጣም ኢፌክቲቭ የሆነ ሴክሹዋል ኢንተርኮርስ ማድረግ አትችሉም ማለት ነው። ስለዚህ ጭንቀትን አስወግዱ በምንም መንገድ። ስለዚህ ሁሌ እንደምለው እንደ ውቅያኖስ ውሃ የረጋችሁ። በረጅም ጊዜ የሚጨነቁ ሰዎች ኮርቲሶል የሚባል ሆርሞን ያመነጫሉ። ያ ኮርቲሶል የወንድ ሆርሞን የሚባለውን ቴስቴስትሮን እንዲቀንስ ያደርጋል። ቴስቴስትሮን በወንድ ላይ ቀነሰ ማለት የሴክሹዋል ዲዛየር የሚባለው የወሲብ ፍላጎቱ ይሞታል ማለት ነው። በአምስተኛ ደረጃ ስለ ራሳችሁ ያለ ኔጌቲቭ ግምታችሁን አስወግዱ። ወይም ደግሞ በተለይ ይሄ የብልት መጠን ትንሽ ነው ወይም ላረካት አልችልም እያሉ በጣም ኔጌቲቭ የሆነ የራስ ግምት መውሰድ በጣም ሲግኒፊካንትሊ ሴክሹዋል ፐርፎርማንሳችሁ ላይ ኢምፓክት አለው ማለት ነው። ያ ማለት ዞሮ ዞሮ ምንድነው የሚያመጣው? ጭንቀት ነው የሚያመጣው። በተለይ አሁን ሶሻል ሚዲያ ላይ ሲዘዋወር ያየሁት ነገር አለ። ይሄ ሴዶ ነው የሚባለው የሆነ ማርሻል አርት ምናምን የሚሰራ ልጅ አለ። ሴዶ ማርሻል አርት ምናምን የሚባል ልጅና እዛ ላይ ምናልባት የልጁ ያለባበስ ችግር ሊሆን ይችላል። የመራቢያ አካላቱን ኤክስፖዝ የሚያደርግ አለባበስ ነበር የለበሰውና እዛ ላይ በጣም ብልቱ በጣም ትንሽ እንደሆነ ማርካት እንደማይችል የተቀመጡ ኮሜንቶች የልጁ ስነ ልቦና ላይ የሚያሳድረው ተጽዕኖ አንድ ሰው አልተረዳም። ያ ልጅ አሁን በምን ስነ ልቦናው ነው አንድ ሴት ልጅ ጋር
ወሲብ የሚያደርገው ብላችሁ ታስባላችሁ? አንዳንድ ጊዜ በቀላሉ የምናሳርፋቸው ቃላቶች ሲግኒፊካንትሊ የሰዎች የራስ ቅበላ ላይ ኔጌቲቭ የሆነ ኢነርጂ ያስተጋባሉ። አይታችሁ ከሆነ የተለያዩ ኮፒንግ ሜካኒዝሞች ነው ዲዛይን እያደረገ ነው። ሴቶችን ይዞ ይመጣል። በቃ ራሱን ፕሮቴክት ለማድረግ እየሞከረ ነው። ያ እኔ ፊልም ማድረገው በጣም ልጁም ትንሽ ራሱን ኤክስፖዝ አደረገ። እሱን ተከትሎ የመጣ ኮንሲኩዌንስ ደግሞ በጣም ደልቲሪየስ የሚባል ምንድነው አጥፊ የሆነ የወንድነቱን የሚያጠፋ የወንድነት ቅበላ ችግር ውስጥ የሚከተው በተቃራኒው ወደሱ የሚሄዱ ሴቶች እንኳን ያ ሶሻል ሚዲያ የሚያሳድርባቸው ተጽዕኖ ኢቭን ጥሩ ፐርፎርም ቢያደርግ ራሱ ትንሽ የወንድ ብልት ያለው ስለሆነ ብለው ስለሚያስቡ የወሲብ ህይወቱ በጣም እጅግ ዘግናኝ ነው የሚሆነው። ስለዚህ የሱ የራስ ቅበላ ላይ የሚያመጡትን ተጽዕኖዎች እዛ ኮሜንት ሴክሽን ላይ የጻፍን ሰዎችም ኮንትሪቢዩት አድርገናል ማለት ነው። ስለዚህ እሱ ላይም መጠንቀቅ ያስፈልጋል ማለት ነው። በስድስተኛ ደረጃ በቂ ረፍት ማድረግ፣ በቂ ምግብ መመገብ ነው። እንደምታውቁት ወሲብ ዳይሬክትሊ ከአመጋገባችን ጋር ይያያዛል። ስለዚህ ፑር ኒውትሪሽን ያለው ሰው ምንም ጥርጥር የለውም ፑር ፐርፎርማንስ ነው የሚኖረው። የተመጣጠነ ምግብ የሚበላ በቂ ረፍት የሚያደርግ ጥሩ አካላዊ እንቅስቃሴ የሚያደርግ ሰው ጥሩ የወሲብ ፐርፎርማንስ ይኖረዋል ማለት ነው። ስለዚህ በዚሁ አጋጣሚ የወሲብ የጊዜ ርዝማኔ ስንት ነው፣ ጤናማ የወሲብ ጊዜ ርዝማኔ ስንት ነው የሚለውን የሰራሁት ቪዲዮ ስላለ እዛ ላይ ማየት ትችላላችሁ። በሰባተኛ ደረጃ ፕሊዝ አቮይድ አልኮል ኤንድ ሲጋሬት ስሞኪንግ ነው። አልኮል የሚጠጡ ሰዎች ቶሎ የመርጨት ችግር ይኖርባቸዋል፣ ምንም ጥርጥር የለውም። ይሄ ምንድነው የሚያደርገው? መጀመሪያ አካባቢ አልኮል የሚጠጡ ሰዎች ጥሩ የወሲብ ፐርፎርማንስ ይኖራቸዋል፣ ቶሎ ላይረጩ ይችላሉ። ነገር ግን እየተደጋገመ በሚሄድበት ጊዜ ዲፔንደንሲ ይፈጥራሉ። ያ ማለት ወሲብ ካልጠጡ በምንም መንገድ ብልታቸውም አይቆምም፣ ወሲብም ማድረግ አይችሉም ማለት ነው። አልኮል እንደምታውቁት ማደንዘዣ ነው አይደል? አንድ አነስቴዚያ እኮ ነው፣ ማደንዘዣ እኮ። ስለዚህ ብዙ አልኮል የጠጣ ሰው በወሲባዊ እንቅስቃሴ የሱ ብልት በሴቷና በሱ መካከል ያለውን በጣም ጣፋጭ ፍሪክሽን አይረዳውም ማለት ነው። ደንዝዟላ፣ ብልቱ ደንዝዟል። ስለዚህ ቢያደርግም ለሱ የሚያመጣለት ሴክሹዋል ሳቲስፋክሽን ኢንሲግኒፊካንት ነው ማለት ነው። ሌላው ሲጋራ ማጨስ ነው። ሲጋራ ማጨስ አሁንም ወደ ብልት የሚሄዱትን የደም ስሮች ቫዞ ኮንስትሪክት በሚያደርግ በቂ የደም ፍሰት እንዳያገኝ ያደርጋል። እሱን ተከትሎም የብልት መቆም፣ መልፈስፈስ እንዲሁም ቶሎ የመርጨት ችግር ያጋልጣል ማለት ነው። በስምንተኛ ምንም አይነት መድኃኒት መውሰድ የለባችሁ። አቮይድ ኤኒ ሜዲኬሽን። ይሄ ቪያግራ፣ ትራማዶል፣ እንደዚህ ሌሎች ፍሎክሲቲን ምናምን የሚባሉ ቶሎ እንዳትረጩ ወይም ደግሞ ብልት እንዲቆም የሚያደርግ መድኃኒቶችን መውሰድ የለባችሁ። ለምን? ስለምትችሉ። ትችላላችሁ። የተሰጣችሁን ጸጋ ስላላወቃችሁ ነው። የተሰጣችሁን ጸጋ በደንብ በቅጡ አውቃችሁ አሁን ቅድም የነገርኳችሁን ከተገበራችሁ መለወጥ ትችላላችሁ። ብልቭ ሚ። መቼስ በመድኃኒት ከመተማመን በራስ መተማመን አይሻልም? በራስ ደግሞ መተማመን ታደርጉታላችሁ ስለምትችሉ እኮ። አድማሳት የማይጋርደው አእምሮ ይዛችሁ እንዴት ነው ከትዳር አጋራችሁ ጋር የምታደርጉትን ወሲባዊ ሪሌሽንሺፕ ማሻሻል የማትችሉ? አልችልም ብለህ ከተነሳ አትችልም፣ እችላለሁ ብለህ ከተነሳ ትችላለህ። እውቀት ያዝ፣ እውቀትን ተግብር። ስለዚህ መድኃኒትን አስወግድ ነው። ሌላው ዲስትራክሽን ነው። በዘጠነኛ ደረጃ ዲስትራክሽን ማለት ብዙ ጊዜ ወሲብ ሰው ሲያደርግ ወሲብ ላይ ብቻ ትኩረቱን በሚያደርግበት ጊዜ ቶሎ ይረካል። አእምሮም ያን ወሲብ ያለውን ፕሬሸር ቶሎ ብሎ አንደርስታንድ ያደርግና የደስታ ሆርሞኖች ይለቀቃሉ። ኦክሲቶሲን፣ ዶፓሚን፣ ኖርፕኔፍሪን ሌሎች ሆርሞኖችም ይለቀቃሉ። ቶሎ እንድትረጭ ያደርጋል ማለት። ስለዚህ ምን ማድረግ ያስፈልጋል? የወሲብ በምታደርጉበት ጊዜ
በጣም ፕሌዠር ደስ እያላችሁ በምትሄዱበት ጊዜ የተወሰነ ፍጥነታችሁን ገታ ማድረግ ያስፈልጋል። ረጋ ማለት ያስፈልጋል። ረጋ ስትሉ ያ ክላይማክስ ደርሶ የነበረው ሴክሹዋል ፕሌዠር ሴትል ዳውን ሴትል ያደርጋል። እንደገን ኤንዘን ከዛ ትቀጥላላችሁ። አሁንም ክላይማክስ ሲደርስ ታቀዘቅዛላችሁ፣ ኤንደን ትቀጥላላችሁ። አንዳንዶች ዊዝድሮ አድርጉ ብለው ይመክራሉ። እኔ ግን ከዊዝድሮ ፔሳችሁን ሴትል ማድረግ ረጋ ማለት። ሁለተኛ አንዳንድ ጊዜ ወሲባዊ ከሆኑ ነገሮች ወጣ ብሎ አንዳንድ ነገሮችን ማሰብም ጥሩ ነው። ስለምን ልናስብ እንችላለን ልትሉት ትችላላችሁ። ግን አይ ዶንት ኖ አሁን እዚህ ጋር ይሄ ነው እንዲህ ነው ስውላችሁ አልችልም። ግን ራስን ዲስትራክት ማድረግ፣ አካባቢያችንን መቃኘት። ለምሳሌ ልንገራችሁ። ባልታዛር የሚባል እንግዲህ የሆነ የየት ሀገር ሰውዬ ነው። ያ ሁሉ 400 ምናምን ሴት አንድ ሰዓት ምናምን እያዞረ አንዲት የሶሻል ሚዲያ እየወቃት እያለች ነበር። እኔ ወሲብን እንደ መውቃት አላየውም። ይቅርታ አድርጉልኝ፣ ቅድም ነግሬያችኋለሁ። ትልቅ ሪስፔክሽን ያለኝ፣ ስለዚህ እንደሱ አላየውም። ስለዚህ ባልታዛር በለቀቃቸው ቪዲዮ ላይ አስተውላችሁ ከሆነ ወሲብ እያደረገ ኳስ ከፍቶ ኳስ ያይ ነበር። ለምን ይመስላችኋል? አይታችሁ ከሆነ ወሲብ በሚያደርግበት ጊዜ ባልታዛር ኢሞሽናል ኮኔክሽን የለውም ወሲብ ከሚያደርገው ሰው ጋር። ኦፊስ ላይ ነው ወሲብ የሚያደርገው፣ ነገር ግን ኳስ እያየ ነው። እነ ሮላንዶን እነ መሲን እያየ ነው ወሲብ የሚያደርገው። ስለዚህ his physical is engaged with sexual intercourse, but his mind is entirely connected with some distractive የሆነ ኤቨንት ኳስ ማየት ምናምን። አያችሁ አይደል? ስለዚህ በሴቶች የሚወደድ የነበረው ሴቶቹ ግን ኢሞሽናሊ ኮኔክትድ ናቸው። እሱ ግን ኢሞሽናሊ ኮኔክት አልነበረም። ባሉት አይታችሁት ከሆነ ሩሙ እሱን ዲስትራክት በሚያደርጉ ኤቨንቶች የተሟላ ነው። ብዙ የሆኑ ካሜራዎች አሉት። አይታችሁት ከሆነ የና ካሜራዎቹን ያያል፣ የሚወጣና የሚገባውን ሰው ያያል። እሱ ግን ፊዚካሊ ኢንጌጅድ እያደረገ ነው፣ ሴቷ እየረካች ነው። እሱ ግን ኢሞሽናሊ ኮኔክትድ አልነበረም ማለት ነው። አያችሁ አይደለ የዲስትራክሽን ጥቅም። ስለዚህ እነዚህን 9 ነገሮችን ዴይ በዴይ ቀን በቀን ወሲብ በምታደርጉት ዴይ ባይ ዴይ ቀስ እያላችሁ ኢምፕሊመንት ካደረጋችኋችሁ ብሊቭ ሚ እመኑኝ ነው የምላችሁ። እኔ በእናንተ አምናለሁ፣ እናንተም በእኔ እመኑ። በጣም ሰክሰስፉል የሆነ የወሲብ የጊዜ ርዝማኔ